በሚሊዮን ብሮች የተበሉ ኢትዮጵያውያን አውላላ ሜዳ ላይ ወድቀዋል። ፊንቴክ ኢንቨስትመንት ባሳየው የማጭበርበር ስልት ግብረ አበሮቹና አርቲስቶቹ ወደ መቀመቅ ቢወርዱም ፍርድ ያልተሰጠበት ውሳኔ ላይ ሕዝብ ጥያቄ እያነሳ ነው። ሚሊዮን ብሮችን የተበላው ዜጋ አሁንም የሕግ ያለ የሕዝብ ያለ እያለ ነው። ብዙዎች ሜዳ ላይ ወድቀዋል። ብዙዎች ጎዳና ላይ ናቸው። ታዲያ ቀጣዩ ምን ሊሆን ይችላል? ፊንቴክስ ብሩን ይመልሳል ወይ? የቢሊዮኖች ሴራ፣ የፊንቴክ ድራማና የታዋቂዎቹ ውድቀት። በአዲስ አበባ ጎዳናዎች ላይ በሚያብረቀርቁ የኤሌክትሪክ መኪኖች የታጀበው በታዋቂ አርቲስቶች ፈገግታ የተለበጠውና በቢሊዮን ብሮች የሚቆጠረው የፊንቴክ ኢንቨስትመንት ድርጅት ጉድ ሰሞኑን የኢትዮጵያ ሕዝብን አስቆጥቷል፣ አስደምሟልም። ይሄ ተራ ሌብነት ሳይሆን የሰዎችን የሥነ ልቦናና የሀገሪቱን የቴክኖሎጂ ፍላጎት መነሻ ያደረገ ውስብስብና ድንበር ተሻጋሪ ወንጀል ነው። ይሄ ሁሉ ነገር ሲሆን አንድ ሰው ቀድሞ ይሄ ነገር ስህተት ነው ሲል ነበር። አውንታ በርሲሳ ወይንም በዋናው ስሙ ገዛኸኝ ተሬሳ። ይሄ ሰው ይሄ ግዙፍ ድርጅት እያጭበረበረ እንደሆነ ቀድሞ ለሕዝብ ይፋ አድርጎ ነበር። የዚህ ግዙፍ የማጭበርበር ሴራ ክር መዘዝ የተጀመረው አውንታ በርሲሳ በሚለው ስሙ በሚታወቀው ደፋር ቲክቶከር ገዛኸኝ ተሬሳ ነው። ገዛኸኝ ገና ድርጅቱ በታዋቂ ሰዎች ታጅቦ መኪና በ90 ቀን እያለ ሕዝቡን ማታለል ሲጀምር ከጀርባው ያለውን አደገኛ ሴራ በማስረጃ ማጋለጥ ጀመረ። ይህን እውነት ለማውጣት በሄደበት መንገድ ላይ ከፍተኛ የዛቻና የማስፈራሪያ መልእክቶች ደርሰውበታል። በተለያዩ ግለሰቦች ስሙን የማጠልሸት የማሳደድ ሥራ ተሰርቶበታል። ሆኖም ገዛኸኝ የድሆች ገንዘብ አይበላም በሚል ጽናት ድምፁን ማሰማቱን ቀጠለ። ዛሬ ላይ ድርጅቱና ግብረ አበሮቹ በሕግ ጥላ ስር ሲውሉ የገዛኸኝ ቀዳሚ መረጃ ሰጪነትና ጽናት ለብዙዎች ትልቅ ትምህርት ሆኗል። አድማጭ ተመልካቾቻችን፣ ይህ ሰው ይህን ላደረገበት ክብር እንሰጣለን። የ1.7 ቢሊዮን ብር ምዝበራ በአሃዝ ሲገለጽ የፌዴራል ፖሊስ ባደረገው ጥልቅ ምርመራ መሠረት ፊንቴክ ኢንቨስትመንት የተባለው ድርጅት ከ1200 በላይ ዜጎችን ለከፍተኛ ምዝበራ ዳርጓል። የተመዘበረው ጠቅላላ ገንዘብም 1.7 ቢሊዮን ብር መሆኑም ተረጋግጧል። ይህ በሀገራችን የግል ድርጅቶች ታሪክ ውስጥ ከተፈጸሙ ግዙፍ የማጭበርበር ወንጀሎች ዋናውና ቀዳሚው ያደርገዋል። የመኪና ባለቤት እናደርጋችኋለን የሚለው ወጥመድ። ተጠርጣሪዎቹ ተጎጂዎችን ለማጥመድ የተጠቀሙበት ስልት እጅግ ማራኪ ነበረ። በ90 ቀናት ውስጥ ዘመናዊ የኤሌክትሪክ መኪና ባለቤት እናደርጋችኋለን። አብዛኛዎቹ ደንበኞች ለ3 ወር ተብሎ ለዓመት፣ ለ6 ወርና ለተለያዩ ጊዜያቶች ጠብቀዋል። እንዲህ በሚሉ ማስታወቂያዎች እያንዳንዱ ተጎጂ ለቅድመ ክፍያና ለታክስ በሚል እስከ 1.36 ሚሊዮን ብር እንዲከፍል አድርጓል። ነገር ግን ከጀርባው የነበረው እውነት ሌላ ነበር። አድማጭ ተመልካቾች፣ የዚህ ድርጅት ዋና ባለቤቶች እነማን ናቸው? የቀድሞ የወንጀል ታሪካቸውስ ምን ይመስላል? በመስቀል አደባባይ የታዩት መኪኖችስ ከየት መጡ? የሚለውን በዝርዝር እንመለከታለን። ጭንብል የለበሱት ባለቤቶችና የታይታ የቀረቡት መኪኖች። የፊንቴክ ኢንቨስትመንት ድርጅት የ1.7 ቢሊዮን ብር ምዝበራን የመሩት ግለሰቦች የወንጀል ታሪካቸው ምን ያህል በታቀደና በተደራጀ መልኩ እንደተከናወነ ያሳያል። የሴራው ቀማሪዎች ዳንኤልና ግርማይ። የፌዴራል ፖሊስ ምርመራ እንደሚያሳየው የዚህ ግዙፍ ወንጀል ዋና መሐንዲሶች ዳንኤል ዮሐንስና ግርማይ ገብረ ሚካኤል የተባሉ ግለሰቦች ናቸው። በእነዚህ ግለሰቦች ላይ በ19 የተለያዩ አይነት የወንጀል ክሶች ተመስርቶባቸዋል። ዳንኤል ዮሐንስ በአሁኑ ወቅት በቁጥጥር ስር ውሎ በማረቢያ ቤት ሆኖ ጉዳዩን የተከታተለ ይገኛል። ከዚህ ግለሰብ ጋር የተያያዙ እንዲሁም ደግሞ መረጃዎች ቢኖሩም ብዙዎቹ ግን እዚህ ላይ ለማቅረብ ስለሚያግድ በሌላ ቪዲዮ እንመለስበታለን።
ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል የሚባለው ግለሰብ ሲሆን ይህ ግለሰብ የልምድ ሌባ ወይም ደግሞ ልምድ ያለው ሰራቂ ቢባል የሚያንሰው ነው። ምክንያቱም በ2010 የደቡብ አፍሪካ ዓለም ዋንጫ ወቅት አስካሉካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ በዓለም አቀፍ የፖሊስ ተቋም ኢንተርፖል ተይዞ የነበረ ቢሆንም አሁን ግን ዳግም ተሰውሮ ፍለጋ እየተደረገበት ይገኛል። ታዲያ የዚህ ሁሉ ወንጀል የዚህ ሁሉ ነገር ሴራ የመጀመሪያው ዕቅድ ሕዝብን ያታለለው ነገር ምንድን ነው? አብዛኛዎቹ ተበዳዮች የሚያሳዩት የመስቀል አደባባዩ ማሳያ የውሸት ድግስ ያ ብዙዎች እንዳጭበረበረ ይጠራል። ብዙዎች በድርጅቱ እንዲተማመኑ ያደረገው በመስቀል አደባባይ የተካሄደው ደማቅ የመኪና ማሳያ ኤግዚቢሽን ነበር። ሆኖም ፖሊስ ባደረገው ማጣራት በዕለቱ ለሕዝብ የታዩ ዘመናዊ መኪኖች የድርጅቱ አልነበሩም። መኪኖቹ ከተለያዩ ቦታዎችና ግለሰቦች በትውስት ለማሳየነት ብቻ ተወስደው የቀረቡ እንጂ ፊንቴክ ለደንበኞቹ ያስመጣቸው እንዳልሆኑ ተረጋግጧል። ከቻይናው ታዋቂ የቢዋይዲ ኩባንያ ጋር ምንም አይነት ሕጋዊ ውል ሳይኖራቸው በውሸት ሰነድ እኛ ወኪል ነን በማለት ሕዝቡን ሲያታልሉ ቆይተዋል። አድማጮቻችን፣ ሴራው ከዚህ በኋላ ይቀጥላል። ድንበር ተሻጋሪው የገንዘብ ማሸሽ ደግሞ ሌላው ገጽ ነበር። ወንጀሉ በኢትዮጵያ ብቻ አላበቃም። ተጠርጣሪዎቹ በጅቡቲ አልፋቲዞ የተባለ ሌላ ድርጅት በመክፈት የገንዘብ ማጠብ ሥራ ሰርተዋል። መኪናዎችን 10% ብቻ ከፍለው ከወደብ በማውጣት መልሰው እዚያው ጅቡቲ ላይ በመሸጥ ከኢትዮጵያ የሰበሰቡትን የሕዝብ ገንዘብ ወደ ውጭ አገር በማሸሽ ሀገራዊ የኢኮኖሚ ክህደት ፈጽመዋል። አንዳንዶች የሰው ልጅ የልፋት ውጤት በውሸት ሰነድና በትውስት መኪና ሊበላ አይገባም ይላሉ። የታዋቂ አርቲስቶች ሚና ምን ነበር? እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና በስጦታ የተረከቡት ለምንድን ነው የሚለውን አጓጊ ነጥብ እናያለን። የአርቲስቶቹ ስጦታ ወይንስ የሴራው ማድመቂያ? የፊንቴክ ኢንቨስትመንት ባለቤቶች የሕዝብን አመኔታ ለማግኘት የተጠቀሙበት ትልቁ ስልት ታዋቂ ሰዎችን ወደ አደባባይ በማውጣት ነበር። ብዙ ዜጎች እገሌ ያለበትም ማውሸት አይሆንም በሚል እምነት የድካም ገንዘባቸውን ለዚህ ድርጅት አሳልፈው ሰጥተዋል። የ8 ሚሊዮን ብር ስጦታ። የፌዴራል ፖሊስ ምርመራ እንደሚያሳየው ድርጅቱ የሐሰት ገጽታውን ለመገንባትና ሕዝቡ እንዳይጠራጠር ለማድረግ ለታዋቂ ግለሰቦች ልዩ ጥቅማ ጥቅሞችን አዘጋጅቶ ነበር። እነዚህ ታዋቂ ግለሰቦች እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቢዋይዲ ሶንግ ፕላስ ዘመናዊ መኪና በስጦታ መልክ ተቀብለዋል። ይህ ስጦታ ግን በነፃ የተሰጠ ሳይሆን የድርጅቱን ስም በማግነንና ሕዝቡ በልበ ሙሉነት ገንዘቡን እንዲያስረክብ የማጭበርበሪያ መሳሪያ ሆኖ እንዲያገለግል የታሰበ ነበር ተብሏል። አድማጮቻችን፣ በቁጥጥር ስር የዋሉት ታዋቂ ሰዎች ፖሊስ ወንጀሉን አሳልጠዋል በማለት በቁጥጥር ስር ያዋላቸውና ምርመራ እየተደረገባቸው ያሉት 7 ታዋቂ ግለሰቦች የሚከተሉት ናቸው። ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር ናቸው። እነዚህ ግለሰቦች በድርጅቱ የማስተዋወቅ ሥራ ላይ በንቃት በመሳተፋቸውና ካልተገባ ጥቅም ጋር በመገናኘታቸው ፍርድ ቤቱ በእነሱ ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ሰጥቶ ጉዳዩን እየተከታተለ ይገኛል። የሕዝቡ ቅሬታና የታዋቂዎቹ ውድቀት። ብዙ ተጎጂዎች የምናከብራቸው አርቲስቶች ባይኖሩበት ኖሮ ይህን ያህል ገንዘብ አናስረክብም ነበር በማለት በምሬት ይናገራሉ። የታዋቂ ሰዎች ዝና ለወንጀል ሽፋንነት መዋሉ በአርቲስቶችና በአድናቂዎቻቸው መካከል ያለውን የዓመታት አመኔታ ክፉኛ እንዲሸረሸር አድርጎታል። ታዋቂነት ኃላፊነት እንጂ ለሌብነት መሰላል መሆን የለበትም የማኅበራዊ ሚዲያ አስተያየት ነው። ፖሊስ የገንዘብ ማጠብ መኒ ላውንደሪንግ ያለውን ይህን ውስብስብ ወንጀል እንዴት ደረሰበት? የፍትህ ሚኒስቴር ቀጣይ እርምጃስ ምንድን ነው የሚለው እንመለከታለን። የፌዴራል ፖሊስና የፍትህ ሚኒስቴር በቅንጅት የሰሩት ይሄ ምርመራ ተራ የማጭበርበር ወንጀል ሳይሆን ሀገርን በኢኮኖሚ የማዳከም፣ የገንዘብ ማጠብ፣ መኒ ላውንደሪ
ወንጀል መሆኑን አረጋግጠዋል። ድንበር ተሻጋሪ የሴራ መረብ ተጠርጣሪዎቹ የሰበሰቡትን 1.7 ቢሊዮን ብር በሀገር ውስጥ ባንኮች ብቻ አላስቀመጡትም። ይልቁንም ወንጀሉን ድንበር ተሻጋሪ ለማድረግ ሞክረዋል። በጅቡቲ አልፋቲዞ የተባለ የሽፋን ድርጅት በመክፈት ከደንበኞች የተሰበሰበውን ገንዘብ በሕገወጥ መንገድ ወደ ውጭ አገር ለማሸሽ ሞክረዋል። መኪናዎችን 10% ብቻ ከፍለው ከጅቡቲ ወደብ በማውጣትና መልሰው እዚያው በመሸጥ ጥሬ ገንዘቡን ወደ ዶላር በመቀየር ለመሰወር ጥረዋል። ፖሊስ ይህን ውስብስብ የገንዘብ ማጠብ ሰንሰለት በመበጠስ ወንጀሉን በዝርዝር አረጋግጧል። የኢትዮጵያ ፌዴራል ፖሊስ ምርመራውን አጠናቆ ለአቃቤ ሕግ ሲልክ ተጠርጣሪዎቹን በ19 የተለያዩ የወንጀል አይነቶች ከሷቸዋል። ከነዚህም መካከል የሐሰት ሰነድ ማዘጋጀት፣ ከቻይናው BYD ኩባንያ ጋር ውል እንዳላቸው የሚያስመስል ሰነድ፣ የገንዘብ ማጠብ፣ የሕዝብን ገንዘብ ለግል ጥቅም መዋልና ወደ ውጭ ማሸሽ፣ የሕዝብን አመኔታ ማጉደል፣ ታዋቂ ሰዎችን በመጠቀም ዜጎችን ለኪሳራ መዳረግ፣ የፍትህ ሚኒስቴርና የፖሊስ ቅንጅት። የፌዴራል ፖሊስ ይህን ውስብስብ ወንጀል ለመርገጥ ከፍትህ ሚኒስቴር የፌዴራል ፖሊስ ይህን ውስብስብ ወንጀል ለማጋለጥ ከፍትህ ሚኒስቴር ጋር በከፍተኛ ጥንቃቄ እየሰራ ይገኛል። ምርመራው በሀገር ውስጥ ብቻ ሳይሆን በኢንተርፖል በኩል በውጭ ሀገራት ያሉ የባንክ አካውንቶችንና ንብረቶችን እስከ ማገድ የደረሰ ሰፊ ሥራ እየተከናወነ መሆኑ ተገልጿል። ወንጀሉ በቴክኖሎጂ የታገዘና እጅግ የረቀቀ ቢሆንም ከሕግ አምልጦ መኖር ግን የማይቻል መሆኑን በተግባር እያሳየ ነው። አድማጭ ተመልካቾቻችን፣ የተጎጂዎች ቀጣይ ተስፋ ምንድን ነው? የጠፋው ቢሊዮን ብር ሊመለስ ይችላል ወይስ ሌላ ተስፋ አለ? የፍርድ ቤቱ የመጨረሻ ቀጠሮስ ምን ይዞ ይመጣል? እነዚህን ነጥቦች እንመለከታለን። ይህ በታዋቂ አርቲስቶችና በዘመናዊ መኪኖች ስም የተሰራው ግዙፍ የፊንቴክ ወንጀል ዛሬ ላይ በሕግ ቁጥጥር ስር ውሎ የመጨረሻ ምዕራፍ ላይ ደርሷል። ከ1200 በላይ ተጎጂዎች ደግሞ የጠፋው ገንዘባቸው የሚመለስበትንና ፍትሕ የሚያገኙበትን ቀን በጉጉት እየተጠባበቁ ነው። የፌዴራል ፖሊስ ምርመራውን አጠናቆ ለአቃቤ ሕግ መላኩን ተከትሎ ጉዳዩ አሁን በፍትሕ አካላት እጅ ላይ ይገኛል። ፍርድ ቤቱ በነሰለሞን ቦጋለ፣ ሰራዊት ፍቅሬና ሌሎች ተጠርጣሪዎች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ሰጥቷል። የክሱ ሂደት በዝርዝር ሲታይ ተጠርጣሪዎቹ በፈጸሙት የገንዘብ ማጠብና የሐሰት ሰነድ ማዘጋጀት ወንጀል ከባድ ቅጣት ሊጠብቃቸው እንደሚችል የሕግ ባለሙያዎች ይገምታሉ። የጠፋው ቢሊዮን ብር ይመለስ ይሆን? የብዙዎች ጥያቄ የከፈልነው 1.36 ሚሊዮን ብርስ ምን ይሆናል የሚል ነው። ፖሊስ በሀገር ውስጥና በውጭ ሀገራት ያሉ የተጠርጣሪዎችን ንብረት የባንክ ሂሳብ በማገድ ላይ ይገኛል። በጅቡቲ የተሸጡት መኪኖች ወደ ውጭ የሸሸው ገንዘብ እንዲመለስ ከውጭ ሀገራት የሕግ ተቋማት ጋር ንግግር እየተደረገ ነው። ግቡም የተገኘው ንብረት ተሽጦ ወይም ታግዶ ለተጎጂዎች የሚገባው ካሳ እንዲያገኙ ማድረግ ነው። አድማጭ ተመልካቾቻችን፣ ከፊንቴክ እንዲህ ያለ ድራማ የምንማረው ትልቅ ትምህርት ምንድን ነው? ይህ ክስተት ለሁላችንም ትልቅ መማሪያ ነው። ታዋቂነት ታማኝነት አይደለም። አንድን ድርጅት በአርቲስቶች ማስታወቂያ ብቻ መመዘን አደገኛ ውሳኔ መሆኑን አሳይቷል። የአውንታ በርሳ ወይም የገዛኸኝ ጽናት እውነትን የሚያጋልጡ ግለሰቦች ቢሳደዱም በመጨረሻ ግን እውነት ማሸነፏን አይተናል። ጥንቃቄ። በ90 ቀን መኪናና መሰል እጅግ አጓጊ የሆኑ የንግድ ጥሪዎችን ከመቀበላችን በፊት የድርጅቱ ሕጋዊነትና የውጭ ሀገር ውክልናን በደንብ ማጣራት ይገባል። የኢትዮጵያ ፌዴራል ፖሊስ ለሕዝብ ጥቆማና ትብብር ምስጋና እያቀረበ እንዲህ አይነት ወንጀሎችን ለሕዝብ ሁላችንም እንዲህ ካሉ የረቀቁ የወንጀል ሰለባዎች ምንማረው ሌብነት ቅርጹንና ሁኔታውን እየቀየረ ሰዎች በላባቸውና በደማቸው ያመጡትን ንብረት በአጭበርባሪዎች ሜዳ ላይ ሲወድቅ ማየት ነው። ሁላችንም እንዲህ ካሉ የረቀቁ የወንጀል ሰለባዎች ምንማረው ሌብነት ቅርጹንና
ሁኔታውን እየቀየረ ሰዎች በላባቸውና በደማቸው ያመጡትን ንብረት በአጭበርባሪዎች ሜዳ ላይ ሲወድቅ ማየት ነው። ሁላችንንም ፈጣሪ እንዲህ ካሉ ወንጀሎች ይጠብቀን። ቸር ቆዩን። ሰብስክራይብና ላይክ በማድረግ ቻናላችንን አብረን እናሳድግ። ሰላም፣ ጤና፣ ፍቅር፣ ሁሉን ነገር ተመኘንላችሁ። ቸር ቆዩልን። ቸር አስቡልን። ቸር ሁኑ። ቸር ይቆየን።